አሊ ቢራ ስለ ትምህርት የሚደንቅ ነገር ተናግሯል። ጥላሁን ስለቀጠሮ አስደማሚ ነገር ተናግሯል። የሚዘነጋ ነገር አይደለም። መቼም አሊ የለም ጥላሁን የለም፣ እነዚህ ጉዳዮች ግን ይኖራሉ። በዚያ መንገድ ማህበራዊ ጉዳይ ላይ ያተኮረን ነገር ማድረግ ብትችሉ የናሬሽን ግንባታው የምታስቡትም ነገር የመምጣት እድሉ ሰፊ ነው እና አርት በመንግስት ብቻ ሳይሆን በየትኛው መስክ መታወስ፣ መነገር፣ መዘከር አለበት። ለናንተም ለኔም አይደለም ለልጆቻችን ስለሚያስፈልግ በእናንተ በኩል እነዚህን ብታዩ ኢንዱስትሪው ደግሞ መክፈል እንዳላችሁት ባንክም ሊሆን ይችላል፣ ባለሀብትም ሊሆን ይችላል። ኢንዱስትሪው ደግሞ መክፈል ማስተራት ቢለማመድ አብዛኛው ጉዳይ መልክ እየያዘ ይሄዳል። ኢንዱስትሪው እንዲያድግ አርት ኢትዮጵያ ማደግ አለባት። አሁን ቅድም የተጠቃቀሱ ሀገራት ለምሳሌ ቱርክ የዛሬ 35 ዓመት ይሄ ነው የሚባል አርትና ፊልም አልነበራት። 10 ዓመት ደግሞ እንዳያችሁት የቱርክ ፊልሞች መጥተዋል። እድገት ሲመጣ አብሮ ይመጣል ማለት ነው። የህንድ ፊልም ያው ታውቃላችሁ ድሮ የነበረውን አሁን በጣም አድጓል። እንደ ድሮ አይደለም፣ ከአቅማቸው ጋር አድጓል። ኮሪያ ተመልከቱ፣ አቅም እያደገ ሲሄድ ቋንቋቸውን ልጆች የሚያዩት በፊልም ነው። የኛም ምንም ጥርጥር የለውም ብዙ ባህል ስላለ ብዙ መግለጥ የሚችሉ ሰዎች ስላሉ የጊዜ ጉዳይ ነው እንጂ የኢትዮጵያ አርት አድጎ እንደተባለው በአፍሪካም በዓለም ላይም የሚታይ ነገር መፍጠሩ አይቀርም። ለዛ ነው በቅርቡ የባህልና ስፖርት ወደ ውጭ ሀገር እንደ ህዝብ ለህዝብ ያለ ነገር ሊያዘጋጁ ሙከራ እያደረጉ ያሉት።